ሃይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንደተለመደው ዛሬም አንድ ሰፈር እንጎበኛለን። እሱም ላምበረት ከመገናኛ ስትመጡ ከእስራኤል ኤምባሲ ትንሽ አለፍ እንዳላችሁ ከዚህ ጀምሮ ላምበረት ነው የሚባለው። የላምበረትን እንግዲህ እንጎበኛለን በትንሹ። መልካም ቆይታ ቤተሰብ። ላምበረት ስትመጡ ትንሽ ከአስፋልቱ ዋና አስፋልት ትንሽ ገባ እንዳላችሁ አቡነ አረጋዊ ቤተክርስቲያንን ታገኛላችሁ። ፊት ለፊት እዛ የምታዩት አቡነ አረጋዊ ቤተክርስቲያን ነው። ላምበረት ለመኖሪያ ምቹ ናት። ከመገናኛ ጀምራችሁ ወደ ትንሽ ከአስፋልቱ ወጣ እንዳላችሁ በጣም ቆንጆ ሰፈሮች አሉ። ፋሚሊ እንግዲህ ላምበረት በወተት አስተዋጽኦ በደንብ ይታወቃል። በጣም ብዙ የላም ውጤቶችና ብዙ የላም እርባታዎች ነበሩ። በዚያም የተነሳ ነው ላምበረት የተባለው ይባላል። ባለኝ መረጃ ላምበረት አካባቢ ትልቁ ነገር ዋናው ነገር ሰርከስ ኢትዮጵያ ለኢትዮጵያ ኩራት የሆነው እንደ አትሌቲክሱ ኢትዮጵያን የሚያስጠራው ወርቅ የሆኑ ሰርከስ ልጆች የወጡበት ሰርከስ ኢትዮጵያ እዚህ ነው የሚገኘው። ላምበረት ሰርከስ ኢትዮጵያ እዚህ ትገኛለች። እንዳልኳችሁ ደግሞ ብዙ ሰው የሚመርጣት ነው። የከተማችን ይሄ አምባሳደሮች፣ የውጭ ሀገር አምባሳደሮች፣ አትሌቶች፣ ታዋቂ ዝነኛ አንዳንዶቹን ስም መጥቀስ ስላላስፈለገ ነው። እችም ሆቴል የቆየች ናት።
እዚህ ጋር የምታዩትና ተመራጭ ናት ለመኖሪያ። አሁን እንዳሳያችሁ የተወሰነ ቤቶችን አስጎብኝቻችኋለሁ። የላም አስተዋጽኦ የምናገኝበት እዚህ ነው። ይሄ የምታዩት አሁን አንሶ ነው ይባላል። በፊት በጣም ሙሉ አካባቢው እዚህ ነበረ። ያው እያነሰ ቦታው መጥቶ ነው ለተለያየ ልማት። ኩዊን ሱፐርማርኬትም እዚህ ጋር አለ። መቅደላ ሆቴልን የምታስታውሱ መቅደላ ሆቴል እንዳልኳችሁ ደግሞ በዚህ ወቅድም እንዳሳያችሁ በዚህ በኩልም ወደ አቡነ አረጋኤል ቤተክርስቲያን ያስኬዳል። በዚህ ወደ ላይ ስትወጡ ላምበረት አካባቢ እንግዲህ የምታውቋቸው ታዋቂ እንደዚህ ለሀገር አበርክቶ ያስተዋጽኦ ያደረጉ ሰዎች ካሉ ጥቀሱልኝ። የላምበረት ልጆች ኃይሌ ገብረስላሴ እንዳልኳችሁ አትሌት ጀግና ሻለቃ ኃይሌ ገብረስላሴ መኖሪያው ቅድም ያሳየኋችሁ መንደር እንግዲህ አሁን ካልቀየረ እዛ ነው የሱ ቤት ያሳየኋችሁ። ይሄ ደግሞ የምታዩት ኃይሌ የምታውቁት ይሄ የኃይሌ ግራንድ ሆቴል ነው። በጣም ትልቅ ነው። ከጎኑ ማስፋፊያ እያደረገ ምንም የሚገኘው ይሄ የምታገኙት የጀግናው ሻለቃ ኃይሌ ገብረስላሴ ግራንድ ሆቴል ነው። እዚህ ጋር የምታስታውሱ ከሆነ የድሮ ላምበረት በሬተራ ይባላል። አሁን እዚች ጋር መናኸሪያ የነበረው የድሮ በሬተራ ነው። በጣም ብዙ በሬ ብዙ በግ የሚሸጥበት በተለይ ጠላ አረቄና በጣም ትልቅ ይሄ በሬተራ ነበር። በግተራ እና በሬተራ ነበር የሚባለው። ይሄ አሁን መናኸሪያ የምታዩት ማለት ነው። እዚህ ጋር ደግሞ አራራት ሆቴል፣ እዚህ ዳር ላይ አራራት ሆቴል። እዚህ አካባቢ በጣም በሬዎች ነበሩ፣ በጎች ነበሩ፣ ምግብ ቤቶች ነበሩ፣ ጠጅ ቤቶች ነበሩ። በጣም እዚህ የምታዩትና በሬተራ ነበር የሚባለው። አራራት ሆቴል ደግሞ በዚህኛው ሳይድ በኩል አሁን በማሳያችሁ አራራት ሆቴል ብዙ አትሌቶች የሚመርጡበት አንደኛ ምክንያት እኔ እንደሚመስለኝ እችትና አራራት ሆቴል የምታዩት አለች። እቺ የምትመለከቷት የበፊቱ አራራት ሆቴል ናት። አዲሱ ደግሞ የምታዩት አራራት ሆቴል ይሄ ነው። ላምበረት የድሮ ላምበረት ያቺው አልፈረሰችም ማለት ነው። ወደ ብረታ ብረት ወደ ኮተቤ ነው እየሄደን የምንገኘው። ገደራ ሆቴል የምታስታውሱ ከሆነ አሁን የለም ፈርሷል። እሱንም ማሳያችኋለሁ። ወደ ኪዳነ ምህረት መውጫ ጋር ልደርሱ ስትሉ ገደራ ሆቴል ላምበረታ ወደ ኮተቤ ብረታ ብረት እየደረስን ነው የምንገኘው። እዚህ አካባቢ ብዙ ለውጦች አሉ። እኔ ማስታወሳቸውን ነው የምነግራችሁ። ቤተሰብ አዲሱ በክተራ የምታዩት ይሄ ነው። አዲሱ በክተራ ማለት የድሮ በሬተራ ከቆመ በኋላ ማለት ነው። ይሄ ነው በክተራ አሁን የሚገኘው ማለት ነው። የቅድሙ ያሳየኋችሁ በድሮ ጊዜ ነው፣ ቆይቷል። መብራት ኃይል ነው የምታዩት። እዚህ ጋር የምታስታውሷቸው በቤቶች ገደራ ሆቴል፣ ብዙ ማህሌት ሆቴል አለ፣ አሁንም አለች። እዚህ አካባቢ የምታስታውሱት እንደሆነ ብረታ ብረት ደርሰናል። ኮተቤ ብረታ ብረት ብረታ ብረት ኮተቤ
ኮተቤ ከምትታወቅበት አንዷ ነገር ደግሞ 02 የገበያዋ ቦታ 02 ወደ ገበያዋ ጋር እየደረስን ያለ ነው። የረር ሆቴል የምታስታውሱት ያውላችሁ የረር ህንጻ የረር ሆቴል በፊቱ ኮተቤም እንደዛው እንግዲህ በጣም ብዙ ድምፃውያን፣ ፊልም ባለሙያን፣ ደራሲያን ያፈራች ናት። ብዙ ታዋቂ የገበያ ቦታ ነው የምትመለከቱት። ይሄ ገበያው ነው የ02 ገበያ ሰፊ ነው። ወደ ውስጥ በጣም ሰፊ ነው ገበያው። ይህ ወደ ሀና ማርያም ወደ ገብርኤል መሳለሚያ ነው። ወደ ላይ የምታዩት ሀና ማርያም ወደ ገብርኤል መሳለሚያ ነው ወደ ላይ የሚወስደው ማለት ነው። የምንገኘው የመምህራን ኮሌጅ ብዙ መምህራንን ያተረፍንበት የመምህራን ኮሌጅ ጋር ነው የምንገኘው። ኮተቤ መምህራን ኮሌጅ አሁን ዩኒቨርሲቲ ሆኗል፣ ግን በተለምዶ መምህራን ኮሌጅ ተብሎ ነው የሚጠራው። የኮተቤ ትምህርት ሚኒስቴር በጣም ትልቅ ሰፊ ነው። በጣም ብዙ መምህራንን የሀገራችን ባለውለታዎች ያፈራ ነው። ኮተቤ ንግድ ቦታ ይበዛታል። አብዛኛው ነው የንግድ ቦታዎች ይበዛታል። ገበያ ማለት ነው። የገበያ ሱቆች ምናምን አብዛኛው ነው ብዙ አሉ። ከ02 ጀምራችሁ እስከዚህ እስክትመጡ ድረስ ብዙ የንግድ ሱቆች አሉ።